ይቺ የምታዩት ቤተክርስቲያን መካነ ቅዱሳን ኢያቄም ወሐና ትባላለች። በ1976 የተመሰረተች ሲሆን አሁን ከ2 ዓመት የ7 ወር የእድሳት ጊዜ በኋላ ለዚህ ደርሳለች። ቤተክርስቲያኗ በተለምዶ ሐና ተብላ ስትጠራ በኮተቤ አካባቢ ትገኛለች። ከተመሰረተችበት ጊዜ አንስቶ አሁን እድሳቷ እስካለቀበት ጊዜ ድረስ 41 ዓመታትን ያስቆጠረች ሲሆን ከእድሳቷ ጀምሮ ያለው ጊዜ እንዲህ ነው። ድር ቢያብር አንበሳ ያስር እንዲሉ አባቶቻችን ከላይ ከቤተክርስቲያኗ ዋና አካላት ጀምሮ እስከ ታች ምዕመናን ድረስ በትብብር ሲሰሯት ቆይተዋል። በሐዋርያት ምዕራፍ 20 ቁጥር 35 ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዲል ሁሉም የአካባቢው ማህበረሰብ ሆነ ከውጪ ካሉ የቅድስት ሐና ምልጃና ጸሎት የደረሰላቸው ለቅድስት ሐና የክብሯ መግለጫ ይሁንልኝ በማለት ያላቸውን ይሰጣሉ። እድሳቷ የተጀመረው በ2015 ዓ.ም ሲሆን እዚህ ደረጃ ከመድረሱ በፊት የነበራት ገጽታ ይህንን ይመስል ነበር። እንግዲህ ስራ ተጀመረ። ኮንክሪት የተሞላ አውደ ምሕረቷ እየተስተካከለ ከላይ ከጉልላቷ በታች ያለው በረንዳዋ በልጇና በጌታችን ስዕል ያብረቀረቀ ቀለም የተቀባ የውስጥ ስዕላቷ በእጅግ ጥበበኛ እጅግ የተሳሉ ግቢዋ እንደ ገነት አበቦች በእጽዋት እያሸበረቀ መንገዷም አመቺ እንዲሆን እየተደላደለ እነሆ አሁን ለዚህ በቃች። ቦታ 23 እና 24 ጽላተ ኪዳኗ ወደ መንበሯ ክብራ ትመለሳለች። ኑ ሁላችንም አብረን የበረከቱ ተካፋይ እንሁን።